ወገን አገር ምን የተካሄደ ነው? ግን የዛሬ 9 ዓመት እዚህ ባሱን ሽጦ ያለውን ነገር ጠቅልሎ ልጆቹን ምስቶቹን ይዞ አገር ገባ። ከዛ በኋላ አዲስ አበባ ላይ እንግዲህ አስቡት እድሜ ለአብይ አህመድ ብሩ እንደዚህ በጆኒያ ከመሸከም ከመውደቁ በፊት አዲስ አበባ ለዓለም ባንክ ላይ ቤት ገዝቶ በነጻነት ልጆቹን እያኖረ የኖረ ሰውዬ 50 ዓመት አልፎታል እኮ። አሁን ትላንትና ሰማለው ያ አዲስ አበባ ልጆቹም ያኖርበትን ቤት ሽጦ እንደገና አረብ ሀገር እዚህ ሳውዲ መጣሉ። አንዱ እንደዚሁም ኦባማ ሱዙ ሽጦ ከ11 ዓመት በኋላ አረብ ሀገር ሳውዲ መጣ እንደገና ተመልሶ። አሁን እቺ ሀገር ድሮ እንደዚህ ጡቷንም ፊት ለፊቷንም እንዲህ ነበር ምሰጥ የነበረው ሁሉ ነገር ኒማ ነበር። አሁን ወጣልኝ ብላ ልትብል ልትጮህ ትንሽ ጊዜ ነው የቀራት። ጀርባዋን ሰጥታለች። በቃ ኑሮ ውድ ነው፣ ስራ ብዙ የለ። ምን ተፈጥሮ ነው? እኔ ልገባ ስል እኔ አሁን አገር ገባለሁ በቃ አገር ገባለሁ ብዬ ስነሳ ነው ይሄ ሁሉ ነገር የሚፈጠረው ወይስ ምንድን ነው? መንግስት በቃ መንግስት ኑሮ ውድነት አስወደደ። በቃ ብር ወደቀ። በቃ መንግስት ምን አስባችሁታል? ልጆቹን በክራይ ቤት አስቀምጦ በክራይ ቤት አስቀምጦ 18,000 ሪያል አውጥቶ 1 ሚሊዮን ብር አውጥቶ ኢቃማ ገዝቶ መጣ። በ50 ዓመቱ በገባ በ9 ዓመቱ አገሩ ላይ ሳውዲ ጨውን ተበትኖ አለ ነው። ጨው የቀመሰ ሰው እዚህ አይኖርም ማለት እሺ። እኛ 9 ያለንም ያ ብር ታዲያ እንዴት ነው እዚህ ምን በስበስ ነው እንበስበስ? ኢትዮጵያ መንግስት ተው